አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የዚህ ቪዲዮ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬ የማጫወታችሁ የህይወት ታሪክ ነው ይሆናል ማለት ነው። አብረን እንከታተል። እንግዲህ የሰው ልጅ የሰው ልጅ ይላል ማለት ነው። ከጥፉ ላይ እንደምታዩት የመጀመሪያው ተግባር ሰው መሆን ነው ይላል። እንግዲህ ዛሬ የማወራችሁ ያው የህይወት ታሪክ ነው ማለት ነው። አብረን የምንከታተለው ይሆናል። ስለ ጓደኛዬ ታሪክ ነው የማወራችሁ። እሷንም አስፈቅጄ ፍቃዷን አግኝቼ ነው ማለት ነው። ጓደኛዬ በህይወት ታሪኳ ከልጅነት ባሏ ጋር የነበራትን ቆይታና እስካሁን ድረስ ያለውን ነገር የምናወራ ይሆናል ማለት ነው። ጓደኛዬ ከልጅነት ባሏ አንድ ልጅ አላት። አንድ ልጅ ከወለዱ በኋላ አብረው መኖርና መቆየት ስላልቻሉ መለያየት ላይ ደረሱ ማለት ነው። እኒህ ልጆች መለያየት ላይ ሲደርሱ በመካከላቸው ፍቅርም አለ፣ እንደገና ልጅም አለ። ያንም ግን ልጅም ቢኖርም ፍቅርም ቢኖርም አንድ ላይ ሊኖሩ አልቻሉም። ያላቸው አማራጭ መለያየት ነበር። እነሱም ተለያዩ። እሷም ልጇን እያሳደገ ቀጠለች። እሱም ሌላ ሴት አግብቶ መኖር ጀመረ። እሷም የኖረችውን ያህል ኑራ ሌላ ሰው አገባች። ሌላ ሰውም አግብታ ከዛ ሰው አንድ ልጅ ሴት ልጅ ወለደች። ያንም ጋር ስትኖር በኑሮዋ ላይ ምክንያቱም ያው እሱን ለመርሳት ስትል ስለሆነ ያገባችው ያንን ሰው ልወደውም ሆነ አብራው ልኖር ወይም ፍቅር ልትሰጠው አልቻለችም። ምክንያቱም ፍቅሩ ያለው ከልጅነት ባሏ ስለሆነ የምትወደውም በልቧም ውስጥ በራሷም በአቅሏም ውስጥ ያለው የልጅነት ባሏ ነበር። ስለሱ እንጂ ስለሌላ ሰው ማውራት አትችልም። በህልሟም ሆነ በሁልሟ የምታስበው ስለ ልጅነት ባሏና ስለ ልጇ ነበር። ያንም እያለ ቀጠለ። ለ4 አመታት አብረው ኖሩ። ልጇም ሴቲቱ ልጇ የ3 አመት ልጅ ሆነች። ከ3 አመት በኋላ ያንን ሰው አብራው ልትኖርም ሆነ አብራው ልትቀጥል አልቻለችም። ለ4 አመታት አብራው ኖራለች። ሴትም ልጅ ወልዳለታለች። ቢሆንም ግን ብወልድለትምና አብራውን ብትኖርም ልወደውና አብራው ልትሆን አልቻለችም። ስለዚህ ተዛ ሰው ላይ ተለያይታ ህይወቷን ለመኖር ወሰነች። ሰውየውም አልፈታም አለ። እሷም ግን እንደምንም ብላ ከዛ ሰው ተፈታች። ተፈታ ቤተሰቦቿ ጋር መኖር ጀመረች። የልጅነት ባሏም አግብቶ ትዳሩን ይዞ ወለደ። በነገራችን ላይ እሱም በጣም ነው የሚወዳት፣ እሷም እንደዛው። በመሀከላም ወንድ ልጅ ያላቸው። እንደዛም ሆኖ ግን ሊኖሩ አንድ ላይ ወይም ህይወታቸውን ሊመሰርቱ አልቻሉም። ምክንያቱም በቤተሰብ መካከል ትልቅ ጠብ አለ። እየተፋቀሩና እየተዋደዱ ሁልጊዜም በልባቸው ውስጥ እየተሳሰቡ መኖርን ቀጠሉ። እሱም ህይወቱን ቀጠለ። እሷም ወደ ስደት አመራች። ወደ ስደት አምርታ በጅቡቲ ለ3 አመታት ኖረች። ከጅቡቲም ቀጥላ ወደ ሳዑዲ አበራች። እሱም 2ኛ ልጅ ወለደ።
ይሄ ሁሉ ነገር ሲሆን እሷ ምንጊዜም የምታስበው ስለሱ ብቻ ነው። የምታልመውም ስለሱ ብቻ ነው። የራሱ ህይወት አለው፣ የራሱን ቤት አለው፣ የራሱን ትዳር አለው። እሷ ግን ሁልጊዜም ስለሱ ታልማለች፣ ስለሱ ታስባለች። እንዲህ እያለች ቀጠለች። እስካሁንም ድረስ ታስባለች፣ ታስተናስናለች። ሌላም አግብታ አየችው። ያንንም ሰው ልወደው አልቻለችም። ምክንያቱም ሁልጊዜም በአካል በአንድ ላይ ባይሆኑም በልብ ግን ሁልጊዜም አንድ ላይ ናቸው። ሁልጊዜም ታስበዋለች፣ እሱም ያስባል። እሱ የሚያወራውም ሁሉ ቃላቶች ጓደኞቹ እየመጡ ስለሱ ያወሯታል። ስለሱ ሲያወሯት እሷም የበለጠ ፍቅሯ እየጨመረ ሄደ። ከመጨረሻው ላይ አንድ ቀን ደውሎ ጓደኛ ሲያወራው ትደውልልኝ ብሎ ይነግረዋል። እሷም ትደውልለታለች። ብላ እንደምታናግረው በጣም ጨንቋን ነበር። ምን ብዬ ልለው፣ ምን አይነትስ ቃላቶች ላወራው ብላ እየፈራች እየቸረች እየተንቀጠቀጠች የእምቢጣ ዕቃ ሞልታ ደወለችለት። ስደውልለት በጣም ደስታ ተሰምቷት ነበር። ለስንት ዓመታት የራቃትን ድምፅ የመጀመሪያ ጊዜ እየሰማችው ነበር። ታውቃላችሁ፣ ከ17 ዓመት በኋላ ማለት ነው። ለ17 ዓመታት ሁልጊዜም ተወደዋለች፣ ሁልጊዜም ስለሱ ታስባለች። አብረን ብንሆን ልጃችንን አንድ ላይ ማድረግ ብናደርስ ብላ ታስባለች። ከሌላም አልፌ ወልጄ ልጆቼ በየቦታው እንዲሆኑብኝ አልፈልግም፣ ከሱ ጋር ብሆን ብላ ታስባለች። ግን ያን ሊሆን አይችልም በፍጹም። ለምን ብትሉኝ ብዙ ነገራቶች አሉ። እሱ የራሱ ህይወት አለው፣ የራሱ ትዳር አለው። ቤት አፍርሶ ቤት አይሰራም። እሱም እንደሚወዳትና አንድ ቀን አብረው እንደሚሆኑ ነገራት። ግን ቢነግራትም በልቧ ትውደደው እንጂ ተስፋ የላትም። ተስፋዋ ተሞጣጦ የዛለታ ተደፋ። አኳኋኑን ስታየው የሱ ልብ እንደሚወዳትም ብታውቅም አብረው ግን ለመሆን አቅሙ ስለሌላቸው መቼም ቢሆን ይሄ ነገር አይሆንም ብላ በራሷ ወሰነች። በራሷን በወሰነም አቅሏም ልቧም አላማዋም ሁሉ ነገሯ ስለሱ ብቻ ነው። ለሱ ያላት ፍቅር የተለየ ነው። እንደዚህ ያለ ቀጠለ። ያው እንግዲህ ሴትዮ የጠርታኝ በመሃል ድምጧ ገባብኝ ማለት ነው። እናም እንደዚህ ብለው ሲነግሯት እሷም ደግሞ ቀልባ ከጀለ። አሁን እንግዲህ ይህንን ነገር ለእናንተ አደርስላችሁ ወደድኩት። ለልጅቷ ምን ትሏታላችሁ? ቤቱን አፍርሶ ተመጣ ተቀበዩ ትሏታላችሁ ወይስ ይቅርብሽ ትሏታላችሁ? አስተያየታችሁን ኮሜንት ላይ ጣፉልኝ። ጅዙንታኒ በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። አመሰግናለሁ። መልካም ቆይታ ይሁንላችሁ። እንግዲህ
አስተያየታችሁን ኮሜንት ላይ ጣፉልኝ።